ቄሱም እያስነካው ነው አሉ። ሰርጉ ይሄን እስክስታ ማለት ነው። ዲያቆን ከዘፈነ ፍየል ዝም አይደለም። ይሄ ነውር ነው በእውነቱ ማለት ነው። ይሄ ነውር ነው። ፍትሐ ነገሥት አንቀጽ 11 ላይ ሲናገር ካህናት ከምዕመናኑ የትሄደው ሰርግ የሰጧቸውን በልተው ባርከው ይምጡ እንጂ በእጃቸው ሊያጨበጭቡ በእግራቸው ሊያሻበሽቡ አልተፈቀደም። ቢያደርጉ ከክህነታቸው ይሻላል። ስለዚህ እንዳታዘፍኑ እንግዲህ ማለት አረጭ የሚዘፍን ቄስም ከመጣ ወይ ዲያቆን ናና እናቴ አንተ ቤት ክልል ብላችሁ በጊዜ ሸኙት ማለት ነው። አንዳንድ ጊዜ እኮ ምዕመንም ያሳፍራል። እውነት ነው። አንዳንድ ምዕመን ጥሩ ነው። አንድ ከተማ ያሉ አባት ዝክር ባርኩልኝ ብላ ንሳ ልጃቸው ትጠራቸዋለች። በአብይ ጾም ጠራቸው በ5 ሰዓት ተኩል አላ አቅርባ በሉ ብሎ አባብላ አቀራባ ሲበሉ ነይ እናቴ ወለተ ማለት ነው ጉረሽ ይላል። አባኔ ስላስቀድስ ነው ብላ እች መልአክ ተጫወተችብኝ አሉ። ከዚያ በኋላ ምን ያደርጋሉ ማለት ነው? ያስቀድሳሉ ማለት ጥሩ አደረገች። እንደዚህ ያለ የኢትዮጵያ ሕዝብ እኮ ደግ ነው አይደል? ደግ ናችሁ እንዳትኮሩ እንጂ ደግ ነው። ለንስሐ አባቱ ቢራ እየጋበዘ አብሮ ሰክሮ እሑድ ዶ አባቴ ሰክር ያለው ቀኖና ይስጡኝ ይላል። አብሮ ተሰከረው ንስሐ አባቱ ማለት ነው። ይሄም ደግ ሕዝብ ነው በእውነት ማለት ነው። ግን እንደዚህ አታደርጉ። ንስሐ አባቶቻችሁ ንስሐ ልጆቻችሁን መጠጥ ቤት ይዛችሁ አትጋብዙ። እንግዲህ እነዚህ እዚህ ያሉት ካህናት ደጋጎች ስለሆኑ አይቆጡብኝም፣ ችግር የለም እና አትጋብዟቸው። እንደው ውሃጥም ግድል ያርጋቸው። ፍትልክ ብላችሁ ሆቴል ይዛችሁ አትግቡ በቃ።